ከአገልግሎት ጋር ነው። ሌላ አንድ ቀን ገስታው አንተ ጋር እሺ እርኩና ለአባቴ ጸለይክ። እሺ እና የሞት መንፈስ ነበረ እግዚአብሔር መጥቶታል አልክ። እሺ እኔ ቅዳሜ ነው የርኩት ገስታውሱን ለካ እሳቸው አርብ ማታ ከእንቅልፍ ከመኝታ ለሽንት ሌሊት ተነሱና ወድቆ በዚህ በግራ በኩል ተጎዱ እና ግራ እጃቸው ግራ እግራቸውና አንደበታቸውን በቃ ማውራት እንትን ብሎ የሆነ ሚላሳቸው በአካባቢ አያወራም። አዎ ከዛ የሆነ በቃ አሳይ ኤሉም ይገባ ወይ እንደዛ ነበር የሚያወሩት። ከዛ እኔ አልሰማውም እሱን መጎዳዳቸውን ሳልሰማ ነው ገስታውስ የርኩት። ከዛ በኋላ ከገስታውስ አንተ ደግሞ ለሳቸው ጸለይክ። ወጥቼ መጣው ቅዳሜም አልነገሩኝም። ቤተሰብ በቃ እንዳይደነግጥ ብሎ አልነገሩኝም። ለታላቅ ወንድማችን ነገሩና እሱ ገጠር ሄዶ ጸልዩን ብሎ መጣ። ይሁድ ሰማው እኔ ይሁድ ሰማውኝና ሰኞ ጧት ከዚህ ተነስቼ ሄድኩት። ሲሄድ ዘይት ነበር አንተ የጸለይከው ዘይት እሱን ይዤ ሄድኩት። ቀባኋቸው እዚህ በግራ በኩል ቀባኋቸውና ከዛ እንደገና ይሄ ትላንት ራሱ እኔ ገስታውስ እሱ ጋር ሲሄድ ለርሶ ጸልዮ ነበረ። ስለዚህ ይሄ የሱ ዘይት ነው እሱ የጸለየበት ዘይት ነው ምንም አትሆኑም አልኳቸው። ከዛ ነው እሺ መቼ ነው የሱ ፕሮግራም ያለው አለ። ዛሬ አሁን ሰኞ ነው አይደል? ዛሬም አለ አልኩት። አንተ አሁን እዚህ አትቆይ እሱ ጋር ሂድ አጸልይልኝ አለ። ከዛ እዚህ መጣውና ውሃ ገዝቼ በስጦታ ሰዓት አንተ ጋር መጥቼ ፋዘር እንደዚህ ታሞ ነበረ እና ጸልይልኝ አልኩት። ከዛ ዘይት ውሃው ላይ ጨምረ ምንም አይሆኑም በራሱ ጊዜ ይተዋል አልኩት። ከዛ እሺ ያልኩኝና ታናሽ ወንድሜ ነበረ ለሱ ሰጥቼ ማክሰኞለት ውሃውን ላኩት ገጠር። ውሃውን ወስዶ ሰጣቸው። ውሃውን ከጠጡ በኋላ መጀመሪያ አይነሱም ነበር ይሄ እጃቸው። እኔ አሁን እውነት ለማውራት ጁስ ገዝቼ ሄጄ በብርጭቆ ጨምሬ ሲሰጥ በብርጭቆ ጁስ መያዝ አልቻሉም ነበር ሰኞ ማለት ነው። እጃቸው እግራቸው በቃ አይቆምም አይነሱም። አንደበታቸው በቃ አያወራም። በጣም ተስፋ ቆርጬ አዝኜ እግዚአብሔር ወይ አንተ ብዙ የገባህላቸው ተስፋ ቃል ነበር እንዴት ይሆናል ብዬ ተውኩት። ማክሰኞ ዕለት ልጁ ወስዶ ውሃ ሰጣቸው ጠጡ። ማክሰኞ ዕለት ተነስቶ ወንበር ላይ ቁጭ ብሎ ከሱ ጋር ማውራት ጀመሩ። እውነት ለዚህ ጌታ እውነት ክብር አይገባም? እዚህ ቤት እግዚአብሔር ይሰራል ይሰራል። የማይናገር አፍ ሲናገር ይሰራል። የማይዙ እጆች ሲይዙ እግዚአብሔር ይሰራል። እጅ ከፍ ታደርጋለህ። እግዚአብሔር አምላክ የክፎችን አጀንዳ አሳልፎ አንቺን አይሰጥም። ታምናላችሁ? ታምናላችሁ? አንድ ራእይ አየሁ። አንድ ሰው ወርቋል እያለው እግዚአብሔር አምላክ ግን ሲያቆመው አይቸዋል። ኧረ አንድ ሰው ጮሆ አሜን ይላል። እሺ እና ከዛ በኋላ እሱ ማክሰኞ ነው ኢሮብ ጠዋት አሁን ከአርብ ሌሊት ጀምሮ ለሽንት ውጪ አይወጡም ነበረ እና ኢሮብ ጠዋት አንተ እስቲ ልጅ ደግፈኝና ሽንት ቤት ውሰደኝ አለ። ማይነሳ ሰውዬ ማለት ነው። ማክሰኞ ዕለት ውሃውን ከጠጣ በኋላ ኢሮብ ዕለት ትንሽ እስቲ ከጎኔ ሁንና ሽንት ቤት ሊሄድ አለ። ከዛ በኋላ አሁን ብራዘሬ ደግፏቸው ሽንት ቤት ሄዱ መጡ። አሁን ግን ሙሉ በሙሉ ጤናማ ሆነ። አሜን። አረ ለዚህ ጌታ ከዚህ በላይ ጭብጨባ ይሁንልህ። እኔ አሁን አንድ ሰው አንድ ጸሎት ልጸልይ። መራመድ የማይችሉ እግሮች ከተራመዱ፣ መስራት የማይችሉ እጆች ከሰሩ፣ ማውራት የማይችሉ አፎች ካወሩ በህይወታቸው ላይ ሊታመሽ እግዚአብሔር 26 ሰዎች አሉ የነሱ ነገር ስቤ አመጣለሁ ብሎኛል። አመልጧል፣ ከእጅ ጠፍቷል፣ ግን አመጣለሁ ብሎኛል። እሺ ድምጻችሁ ከፍ አድርጋችሁ ይመጣል በሉልኝ። ያንቺ በረከት፣ ያንተ ስኬት፣ ያንተ ሞገስ ማነው ከነጋር ጮሆ አሜን የሚል? እኔ አሁን ቀጣይ እስከ ሮብ እግዚአብሔር አምላክ የሚሰራው ስራ። እሺ አሜን አሜን። ስላንተ ይዋጋል። አሜን አሜን። ይከራከራል። አሜን። ያስደነግጣቸዋል። አሜን። አጃ ነብያለሁ። አሜን። ጨርሻለሁ። ሌላም አለ። እሺ እሺ። ቴሌቪዥን ተበላሸና አንድ ባለሙያ ጋር ወሰድኩ። ስክሪኑ ተቃጥሏል አለኝ። እንደገና ባለሙያ ጋር ወስደህ? አዎ። እንደገና ደግሞ ፈቶ አይቶ ማለት ነው። እንደገና ላይ ደግሞ እዛ ሃሌሉያ ህንጻ ስር ያለው ከ21 ወደዚህ ያለው አለ። እሱ ኃይለኛ ነው አሉ። እሱ ጋር ወሰድኩ። ስክሪን ተቃጥሏል አለኝ።
ስንት ነው አልኩት የምትቀይረው 6800 አለ። ይሄንማ 6800 ብር ከፍዬ ስክሪን ከማስቀይር ለምን ቴሌቪዥኑን አንተ ከፈለክ ውሰድና ስንት ብር ትሰጠኛለህ ሌላ ጨምሬ እገዛለሁ አልኩት። ምንም አይጠቅምም በቃ ስክሪን ከተበላሸ ቦርድ ነው 1500 ብር እሰጣለሁ አለ። 1500 ብርማ ለምን እሸጣለሁ ብዬ ኢቤት አመጣውና ዘይት ነበረ። እሺ ዘይቱን እኔ አይደለሁም ባለቤቴ ዘይቱን ረጨችበት። እሺ ከዛ በኋላ እኔ ከተማ ሄድኩት አስቀምጬ ተናርጬ ከተማ ሄድኩት። እሺ ከዛ በኋላ ዘይት ረጨችበትና ሲመጣ ቴሌቪዥኑ ይሰራል። አራቅ እንደዚህ አይነት ጭብጨባ የተመታዩ ከዚህ በላይ ጭብጨባ ይሆንለት። አነስሙ ህያው በጌታ ፊት እኔ እግዚአብሔር እንደሚሰራ ነው። እሺ ትላንትም የተቃጠለ ቴሌቪዥን የተበላሸ ፍሪጅ ለራሱ ሰራ። ዛሬም ደግሞ ተቃጥሎ እሱም ደግሞ 6800 ብር ክፈል ስል አልከፍልም። እሺ ለኔ ስንት ትሰጣለህ ስል 1500 ብር ብቻ እሰጣለሁ የተባለ ቴሌቪዥን ዘይቱ ተጨመረ። አጃንያ ነው ጉዳዩ፣ አጃንያ ነው። እስቲ ጎዲ ላይ ያለው ሰው ያዘና ጉዳዩ አጃንያ ነው ወለሌ። እኔ ወላይታ ላይ የሚያምን ሰው በማጣቴ ነው ማዝነው እንጂ እግዚአብሔር በስራ ላይ ነው። አንተ ይሄንን ሚዲያ ላይ ፖስት ብታደርግ ሼር ብታደርግ እግዚአብሔር ወንጌል ገና ይሰፋል። እጃችሁ ከፍ አድርጉልኝ። አሁን የአንድ ሰው ጉዳይ እኮ ከዚህ ቤት ሳይወጣ እዛ ጋር ተስተካክሎ ይጠብቃል። ኧረ ተስተካክሎ ይጠብቃል። እኔ ራእይ አየሁ። አንድ ሰው ጮሆ ከኔ ጋር አሜን ይላል። የሆነ ሰው ጉዳይ ላይ እግዚአብሔር ጣልቃ ይገባል ብያለሁ። እሺ ከዛ አንድ ቀን መንገድ ላይ ያገኘኝ ያ ባለሙያው ማለት ነው። ለምን ስክሪኑ አንተ እንትኑ ቴሌቪዥኑ አትሸጥም ማለት? ለምን እሸጣለሁ እኔ ቴሌቪዥኑ እኮ ሰራ አልኩት። እሺ ከዛስ ማጋ ወስደ ነው ማን ነው እሱማ በፍጹም አይሰራ ማለት? እሺ አይደለም አንድ የተጸለየ ዘይት አለ እሱን ጨምረበት ነው አልኩት። እሺ ምን አለ? ከዛ አትቀልድ አለ። እውነቴ ነው አልኩት። የት ነው እሱ ነብይ? እዚህ ሶዶ ነው ሌላ ሀገር ነው? እዚህ ሶዶ ነው አልኩት እና ጠየቀኝ፣ ነገርኩት። ከዛ በጣም ተገርሞ ተወ። አረ ለዚህ ጌታ ክብር ይሁንለት። ኢየሱስ ይችላል ያለ ሰው ያጨበጭባል። ይሁንለት፣ ክብር ይሁንለት። ቆይ በእግዚአብሔር ፊት አሁን ይሄ ጌታ ምንድነው የምትለው? እኔ ጌታዬን አመሰግናለሁ። ሁለተኛ እኔ በተለይ ባንተ ጸሎት ብዙ ነገር ነው የተሰራልኝ፣ ብዙ ነገር ማለት ነው እና ብዙ ነገር ነው ከዚህ በፊት መስክሬያለሁ። ብዙ ነገር ነው የሆነልኝ፣ ብዙ በጣም ብዙ በቃ ብዙ ነገር እግዚአብሔር አድርጎልኛል። እንዲያውም እኔ እንደዚህ ነው የምለው በቃ እሱን እግዚአብሔር ለኔ ነው የቀባው፣ ለኔ ነው በቃ በሱ ብዙ ነገር ሆኗል እላለሁ እና እግዚአብሔር አንተን በእርግጥ ለዓለም ነው የቀባው፣ ግን እኔ የወሰድኩት በቃ ለኔ እግዚአብሔር አንተን እንዳስነሳ። አረ ለዚህ ጌታ እውነት ክብር አለ የሚል ሰው እውነት ታድያለሁ፣ እውነት ታድያለሁ። እንዴት ካላችሁ ምስኪኖቹ ጋር እግዚአብሔር ደርሶ እነሱ ሲደሰቱ ማየት ለኔ ትልቅ ድል ነው። በጌታ ፊት እንቅልፍ የሚባል ነገር ጥሩ እንቅልፍ የሚመጣው የሰው ምስክርነት ሲሰማ ነው። በቃ የጸሎት ውጤት አገኘው ብዬ ነው ማድረው። እኔ አሁን አንድ ነገር ልበል፣ ይሄኛው ብቻ አይደለም ሌላ ብዙ ነገር ነው የሚሆነው። አሜን። እግዚአብሔር በዙፋኑ አለ፣ ይሄ ህዝብ ይስማ። አሜን። በዚህ ሰዓት ማየው ብዙ ሰው መፍትሄ ፍለጋ ወደ አንተ ጋር ሲመጣ ስላየሁት። አሜን። ይሄ ጊዜ ሩቅ ጊዜ አይደለም። አሜን። የ30 እና የ20 የ10 ዓመት ጊዜ አይደለም። አሜን። በቅርብ ጊዜ የሚሆነው ነገር ነው። አሜን። እግዚአብሔር ያደርጋል። ሮብ ጸልያለሁ፣ ወዳለሁ። ለዚህ ጌታ